ወደፊት እነሱ በዚህ ስራ ምን ሊያገኙ እንደሚችሉ አስቦ ነው ይህን በጀት የሚበጅቱት። ስለዚህ ስራችንንም ተቀምተን ገንዘብንም ሳናገኝ መቅረት የለብንም። በዚህ ስራ ላይ ተሟሙተን ለአንድ አመት በጣም ከባድ ኢንቨስትመንት ያደርግና ከቀጣይ አመት በኋላ ሙሉ ስራውን ራሱ ይረከባል። በነገራችን ላይ ኢንተርቪው የምታደርገው ኤአይ ነች። ሙሉ ስኮሩን የምትሰጠው ኤአይ ነች እና ሂውማን ሪቪው ከኤአይ በኋላ ነው የሚሰጠውና በጣም ተገርሜያለሁ። እኔ ኢንተርቪው ተደርጌያለሁ። ኤአይ ምን አይነት ከፍታ ላይ እንደደረሰ ማየት የምትችሉበት የስራ አይነት ዛሬ ይዤላችሁ መጥቻለሁ። በዚህ ቪዲዮ ላይ የተካተተውን መረጃ ስታዩ ለማመን ይከብዳችኋል። ምን አግኝቶ ነው ኤአይ እንደዚህ የሆነው የምትሉበትና ወደፊት ኤአይ ወዴት እያደገ እንደሆነ የምታዩበት በየትኛውም ስራ ዘርፍ ኤአይ እንደገባ የምትረዱበት ፕላትፎርም እና የስራ አይነትን ዛሬ ላሳያችሁ መጥቻለሁ። ስሜ ታምራት ይባላል። ዋናው አካውንቴ ለጊዜው ሪስትሪክትድ ስለሆነ በዚህኛው አካውንት መጥቻለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ብዙ የምትጠቀሙበትን የስራ አይነት እየተናገርኩ ስለሆነ ኦንላይን ላይ የመስራትና ፓርታይም ጆብ ወይም ተጨማሪ ኢንካም ለማግኘት የምትፈልጉ በተለይ ተማሪ ከሆናችሁ ወይ ሰራተኛ ከሆናችሁ ተጨማሪ ገቢ ያስፈልገኛል የምትሉ እስከ ፉል ታይም ድረስ መድረስ የምትችሉበትን መንገድ እየተናገርኩ ስለሆነ ምናልባት በዚህ ልክ ግልጽ አድርጎ የሚናገር ሰው ስለሌለ ላይታመን ይችላል። ስለዚህ ሰብስክራይብ አድርጋችሁ መከታተል እንዳረሱ ሊጠቅማችሁ ይችላል። ዛሬ ላይ ባይጠቅማችሁ፣ ዛሬ ባይገባችሁ የሆነ ጊዜ ላይ ልትጠቀሙ ስለምትችሉ ቻናሉን ሰብስክራይብ አድርጉ። ቀጥታ ስራውን ማሳየት ጀምራለሁ። እንግዲህ ይሄንን ስራ ለመጀመር መጀመሪያ ምን ያስፈልጋል የሚለውን ነገር ለመግለጽ ወዳለሁ። ሊንክዲን አካውንት ሊኖራችሁ ያስፈልጋል። ስራውን አፕላይ ለማድረግ ሊንክዲን አካውንት ያስፈልጋል። ሪዚዩም ወይም ሲቪ ያስፈልጋችኋል። ከዛ በተጨማሪ ስራው ላይ ኢንቮልቭ አደርጋለሁ የምትሉትን ነገር መርጣችሁ መያዝ አለባችሁ ማለት ነው። ለምሳሌ ከስራው ላይ ኤአይ ትሬነር ልትሆኑ ትችላላችሁ። የተለያዩ ሊስት የተደረጉ ስራ አይነቶች አሉ። ከነሱ መሃል ከኔ ጋር ፊት ያደርጋል ብላችሁ የምታዩትን መምረጥ መቻል አለባችሁ። ዝም ብሎ የሚገባ ስራ አይደለም። ትንሽ ከበድ ይላል። የሚያስፈልጉ ያው የእንግሊዝኛ ስኪልም ትንሽ ያስፈልጋል። ኮሚኒኬሽን አለው። ኢንተርቪው ትደረጋላችሁ ስራውን ለመጀመር። ስለዚህ ይሄኛውን አምናችሁ አውቃችሁ መግባት አለባችሁ። ግን ያው የስራ አይነቱን ማየት አይከለክልም። ይሄ አሁን ላይ ኤአይ ወዴት እያደገ እንደሆነ ለማወቅ ይሄንን ስራ ማየት ለሁሉም ሰው አስፈላጊ ነው። ስለዚህ ይሄንን እንታረጉላለሁ። ይሄንን የስራ ኦፖርቹኒቲ አይቶ ወደፊት ኤአይ ወዴት እያደገ እንደሆነ ለመገመት መንገድ ይከፍታልና ለማንም ሰው የሚመከር አይነት የስራ አይነት ነው። ባትሰሩ እንኳን አይታችሁ ይሄ ይሆናል አይሆንም፣ ኤአይ ወዴት እያደገ ነው፣ ምን አይነት ብር እዚህ ጋር እየተከፈለ ነው የሚለውን ነገር ማወቅ ትችላላችሁ። እስከ መጨረሻው መከታተላችሁ እንዳረሱ ስቴፕ ባይ ስቴፕ እንዴት አፕላይ እንደሚደረግና እንዴት ወደ ቀጣይ ስቴፕ መሄድ እንደምንችል የሚያሳይ ሙሉ የተብራራ ቪዲዮ ነው። እስከደረስኩበት ድረስ ለእናንተ ማሳያችሁ ይሆናል ማለት ነው። እንግዲህ እዚህ ጋር ይሄ የስራ ዝርዝር ነው። ስራ ዝርዝሩን ውስጥ ገብቼ ነው ያወጣሁት። የተለያየ ስራ ዝርዝር አለ። ለምሳሌ በሰዓት ከ100 እስከ 200 የሚከፍል አለ። 30 እስከ 80 የሚከፍል አለ። የተለያዩ ናቸው ስራዎች። እንግዲህ ታይትሉን እናንተ አንብቡ። እኔ ዲቴል የሆነ ስራ ስሰራ ዩቲዩብ ቪዲዮን እያወረደ ስላስቸገረኝ የሁላችሁ በከርሰር አሳያችኋለሁ። የተለያየ ስኪል ያለው ስራ ግን መጨረሻ ላይ የምፈልገው ላይ እናገራችኋለሁ። ግን ያው የምናገረው ቁጥር በዶላር እንደሆነ እንድታውቁ ፈልጋለሁ። ለምሳሌ ሬጂስተርድ ነርስ ኤአይ ትሬነር ሐኪሙን ነርስ ሆና ኤአይን የምታሰለጥን ሰው ይፈልጋሉ። ይሄ ሱፐር ፕሮዳክሽን ማኔጀር ለምሳሌ ፕሮዳክሽን ሴክተር ላይ የሚሰራ ሰው
ኤአይ እንዲያሰለጥን ይፈልጋሉ። ፕሮዲውሰር ኦር ዳይሬክተር ኤአይ ትሬነር፣ ይሄ የፊልም ኢንዱስትሪ ላይ ያለ ፊልም ኤንድ ቪዲዮ ኤዲተር ኤአይ ትሬነር። አሁንም አስቡት ምን አይነት እንትን እየመጣ እንደሆነ። ኦዲዮ ኤንድ ቪዲዮ ቴክኒሻን ይላል። ይሄ ለምሳሌ ለሙዚክ እና ለተለያየ ፐርፐዝ የሚሆን ኦዲዮ፣ የተለያዩ በቃ ቆጥረን የማንጨርሳቸው ኪቦርድ ሾርት ከት ስፔሻሊስት። ይህ እንኳን 60 እስከ 120 በሰዓት ይከፍላልና ይሄው እንግሊሽ ቲቸር፣ ይሄ ራሱ 40 እስከ 95 ይላል። ሳይኮሎጂስት፣ እንግሊሽ ቮይስ አክተር፣ ይሄም ከ40 እስከ 95 ይላል። አስቡት ምን አይነት ስራ ቢሆን ነው። እኔ እያለፍኩ ያገኘሁትን ነው ማነበው። በጣም ብዙ አለ። ማንበብ ትችላላችሁ እናንተም። ይሄንን ሙሉ መረጃውን ለእናንተ ልሰጣችሁ ነው። አሁን ዛሬ በጨረፍታ አሳየዋችሁና ስለማልጨርስ ዌብሳይቱ ምን ይመስላል ካላችሁ ይሄን ይመስላል። የተለያዩ የራሱ የሆነ ኢምፕሊኬሽን ያለው ኢንተርፌሱ በጣም የሚያምር ማለት ይሄ በጣም ኩል ነው። ምንም የሚረብሽ ነገር የለም። ያለውን ነገር ሙሉ በሙሉ ያሳያል። እዚህ ጋር የፈለጋችሁትን ቦታ እየቀያየራችሁ ማየት ትችላላችሁ። እኔ በነገራችን ላይ መጀመሪያ ዌብሳይቱ ምን ይመስላል፣ ምን አይነት ፊቸር አለው የሚለውን ነገር ማየት እወዳለሁ የትኛውም ነገር ላይ እና እንደዚህ ካያችሁ ለማመንና ለመወሰን አትቸገሩም ማለት ነው። ስለዚህ ከዛ በኋላ ይሄ እዚህ ቦታ ላይ የምንመጣው እኔ ሪፌራል ሊንክ ቴሌግራም ላይ አስቀምጣለሁ። እዚህ ጋር ማስቀመጥ ስለማልችል ነው። ዩቲዩብ እያወረደ ስላስቸገረኝ እዚህ ጋር አላስቀምጥም። ቴሌግራም ላይ ገብታችሁ የዚህን ሊንክ አስቀምጣለሁ። እሷን ክሊክ ስታደርጉ ቀጥታ እዚህ ቦታ ላይ ነው የሚያመጣችሁ። እዚህ ጋር መታችሁ ለእናንተ የሚመጥን ስራ ትመርጣላችሁ ማለት ነው። ዘን መርጣችሁ ስጨርሱ አፕላይ ትላላችሁ። አፕላይ ስትሉ ያስገባል። እዚህ ጋር ገብታችሁ ምን አይነት ስኪል እንደሚያስፈልግ ለስራው ታያላችሁ በደንብ ከስኪሌ ጋር ምን አይነት መቀራረብ አለ የሚለውን ማለት ነው። ያንን በደንብ አይታችሁ መስራት እችላለሁ መወጣት እችላለሁ የምትሉ ከሆነ በዛ መልኩ ሲቪ የተዘጋጀ ሲቪ አፕሎድ አድርጋችሁ ከዛ ትንሽ ሂንት ያስፈልጋል ለስራውና ምን ልጠየቅ እችላለሁ ብላችሁ አስቡት። ኢንተርቪው አለው ስራ ላይ እና ምናልባት ቻት ጂፒቲን ስለዚህ ስራ ምን ሊጠየቅ ይችላለሁ ብላችሁ ኢንተርቪው ብላችሁ ብትጠይቁ ሊሰጥ ይችላል። ስለዚህ አሁን ለምሳሌ እኔ እዚህ ጋር ሬጂስተር ለማድረግ ብፈልግ እንደዚህ ነው ሬጂስተር ማድረገው። በኋላ ላይ ሬጂስተር እያደረኩ አሳያችኋለሁ። ሌላም እያሳየው ሄዳለሁ ማለት ነው። ስለዚህ ምንድነው ሌላችሁ የፈለኩት ሪኳየርድ ስኪል ኤንድ ኳሊፊኬሽን ይነግራል። ፕሪፌርድ ኳሊፊኬሽንም ይናገራል። ከታች ያስቀምጣል። ስኪል አለው። ምንድነው የእናንተ ሮሉ ምንድነው የሚለውን ነገር ያሳያል። ሎኬሽን ያሳያል። ፓርት ታይም ነው፣ ፉል ታይም ነው፣ ሪሞት ጆብ ነው ወይስ ሎኬሽኑ የት ነው የሚለውን ነገር ያሳያል ማለት ነው። ይሄንን በደንብ ታያላችሁ እያንዳንዱ ላይ እየገባችሁ። ለምሳሌ እዚህ ጋር እንግሊሽ ትራንስሌተር ይላል። ጆብ ታይትሉ ፉል ታይም ወይም ፓርት ታይም ሊሆን ይችላል። ሎኬሽን ሪሞት ነው፣ የትም ሆኖ መስራት ይችላል አንድ ሰው። ግን ሪስፖንሲቢሊቲዎቹ አሉ። ከሪስፖንሲቢሊቲ ጆብ ሰመሪ አለ ከላይ። ከዛ ከሪስፖንሲቢሊቲውን ታነባላችሁ። ከዛ በኋላ ሪኳየርድ ስኪል ኤንድ ኳሊፊኬሽን የሚል ከታች ደግሞ አለ። ያንን ሁሉ ይሄንን መረዳት ግዴታ ነው ለእናንተ። ምክንያቱም ይሄን ማታሟሉ ከሆነ ለምሳሌ እዚህ ጋር አትሊስት 15 hours ፔር ዊክ ይላል። ይሄ ግዴታ ነው። 15 ሰዓት መስራት አለባችሁ ይላል። ያ ማለት ለምሳሌ ይሄ ስራ ወደ ሚኒማም 40 እስከ 90 ምናምን የሚል ነው። ስለዚህ በ40 እንኳን ቢባል ኦልሞስት ወደ 600 አካባቢ በሳምንት የማግኘት እድል አላችሁ ማለት ነው። ስለዚህ ምን ማለት ነው? ይህንን ስራ አፕላይ ስታደርጉ በጣም ሃይ የሆነ ገቢ የማግኘት እድላችሁ ከፍ ያለ ነው። ይሄው ከ40 እስከ 95 የሚል እዚህ ጋር ይታያል። ስለዚህ በሳምንት 15 ሰዓት ግዴታ ከሆነ ያንን ስታባዙ ወደ 600 አካባቢ ይደርሳል ማለት ነው። ስለዚህ በዚህ መልኩ ነው እናንተ ስራ መስራት ከቻላችሁ፣ ይሄን ስራ
ከቻላችሁ ይሄንን ስኪል አሟልታችሁ አፕላይ አድርጋችሁ ካለፋችሁ በዚህ ልክ ነው ገንዘብ የምታገኙትና ገንዘብም ኤአይ እንዴት እንደሚከፍል የምታዩበት አሁን ላይ ምንድነው ስራውን ከታማኝ ምንጮች ከተለያየ እኔ ፊልተር በማረግበት መንገድ ትክክለኛ እንደሆነ አይቻለሁ፣ አረጋግጫለሁ። በዚህ መልኩ እያንዳንዱን ገብቼ ቼክ አድርጌያለሁ። የራሱ ዲስክሪፕሽን ያለው ነው፣ የራሱ እንትን ያለው ነው፣ አካሄድ ያለው ነው። ምንድነው እዚህ ጋር እነኚህን ስራዎቹን በሙሉ ኤአይ ሰልጥኖ ከሰዎች ሊቀማ እየተዘጋጀ እንደሆነ ነው የተረዳሁት የገባኝና በእርግጥ ቀላል አይደለም። ዘንድሮ ኤአይ በጣም ለአንድ አመት በጣም ከባድ ኢንቨስትመንት ያደርግና ከቀጣይ አመት በኋላ ሙሉ ስራውን ራሱ ይረከባል ማለት ነው እና በጣም የምትገረሙበት ኤአይ ነው። በነገራችን ላይ ኢንተርቪው የምታደርገው ኤአይ ነች። ሙሉ ስኮሩን የምትሰጠው ኤአይ ነች እና ሂውማን ሪቪው ከኤአይ በኋላ ነው የሚሰጠውና በጣም ተገርሜያለሁ። እኔ ኢንተርቪው ተደርጌያለሁ። ወደ 40 ኦር 35 ደቂቃ አካባቢ ኢንተርቪው ተደርጌያለሁ። በጣም እጥር ምጥን እንቅልብጭ ያለ በሶስት ርዕስ ነው ኢንተርቪው የተደረኩት። በሶስት ስራ አፕላይ አድርጌ ማለት ነው እና በጣም ገርሞኛል። እንደዚህ አይነት ኤአይ አለ ወይ ብያለሁና ወዴት እያደገ እንደሆነ ማወቅ ትችላላችሁ። ምናልባት ይሄ ሄዶ ወዴት ይሄዳል የሚለው አሁን ለምሳሌ ይሄ ሪፌር ላደረገ ሰው 2500 ነው የሚከፍለው በዚህ ስኪል ማለት ነው። በእርግጥ ይሄ ከኢትዮጵያ ውጪ ነው። ካናዳ፣ ዩኤስኤ እና ዩሮፕ ብቻ ነው ኤግዚስት የሚያደርገው። ሎኬሽኑ በእኛ ሀገር ኮንቴክስት አይሆንም። ግን ምንድነው የፈለገ ቢሆን አንድ ሰው ሪፌር ብቻ አድርጎ 2500 ብር የሚያገኝበት ምን አይነት ስራ ቢሆን ነው የሚለውን ማሰብ ትችላላችሁ። ወደፊት እነሱ በዚህ ስራ ምን ሊያገኙ እንደሚችሉ አስቦ ነው ይሄን በጀት የሚበጅቱት። ስለዚህ ስራችንንም ተቀምጠን ገንዘብንም ሳናገኝ መቅረት የለብንም። በዚህ ስራ ላይ ተማምተን አንድ ስራ መስራት አለብን። ስለዚህ ሬጂስተር እያደረኩ ነው፣ አሁን አፕላይ እያደረኩ ነው፣ እያሳየዋችሁ ነው ስቴፑን ማለት ነው። ስለዚህ ስም ታስገባላችሁ፣ ኢሜል፣ ስልክ ቁጥር፣ ሊንክዲን አድሬስ፣ ሊንክዲን ፕሮፋይል አድሬስ ታስገባላችሁ። ከዛ ሎኬሽናችሁን አድሬሳችሁን ታስገባላችሁ። ከዛ ሲቪ ታስገባላችሁ በፒዲኤፍ አዘጋጅታችሁ ማለት ነው። እኔ ለምሳሌ በቻት ጂፒቲ ነው የሰራሁት ሲቪ። እናንተም በቻት ጂፒቲ መስራት ትችላላችሁ። ያላችሁን ትምህርት ደረጃ፣ ያላችሁን ሶፍት ስኪል፣ ሃርድ ስኪል፣ ኮሚኒኬሽን ስኪል ምናምን ጨምራችሁ ላንጉዌጅ ጨምራችሁ ታስገባላችሁ። ቻት ጂፒቲ ጽፎ ይሰጣል ማለት ነው ፕሮፌሽናል በሆነ ወይ። ከዛ በተጨማሪ ደግሞ እዚህ ጋር የሚጠየቁ ጥያቄዎችን ትመልሳላችሁ። ከዛ ቀጥታ እንደዚህ ይመጣል። ይሄ ስቴፕ 1 ነው። አሁን ባሳየዋችሁ መንገድ አፕላይ ስታደርጉ ነው። ሌላ ደግሞ አፕሊኬሽን መንገድ አለ። እሱንም ማሳያችኋለሁ። በዚህ መንገድ ትመጡና ኢንተርቪው ጋር ትደርሳላችሁ ማለት ነው። ቴክ ኢንተርቪው ትላላችሁ። ሁለተኛ መንገድ ላይ ስትመጡ ደግሞ ሁለተኛው እንደዚህ ይመጣል። የሆነ ሰው ሊንክ ይልክላችኋል። ያንን ሊንክ ተጠቅማችሁ ትገባላችሁ ስፔሲፊክ በሆነ ስራ ላይ ማለት ነው። አንድ ሰው ለእናንተ ስራውን መርጦ ከላከ እንደዚህ ነው የምትገቡት። ቀጥታ ያስገባል። ስም ትጽፋላችሁ፣ ኢሜል ታስገባላችሁ። ከዛ እዚህ ጋር አፕሎድ ይላል። ሲቪያችሁን አፕሎድ ታደርጋላችሁ። ከዛ በኋላ ኔክስት ስትሉ ቼክ ያደርግና ኔክስት ስትሉ ወዴት ያስገባችኋል። እዚህ ጋር ፈርስት ኔም ቅድም እዛኛው ላይ አንድ ላይ የመጣውን እዚህ ጋር ከፋፍሎ ነው የሚቀበለው። እዚህ ጋር ስኪላችሁን ቶፕ ስኪላችሁን 3 መርጣችሁ አስገቡ ይላል። ለዚህ ስራ የሚያግዝ ቶፕ 3 ስኪል። ስለዚህ እዚህ ጋር ታስገባላችሁ። በዛ መሰረት ኢንተርቪው ትደረጋላችሁ ማለት ነው። ሶ ኢንተርቪው ስትደረጉ ካሜራ ኦን አድርጉ ይላል፣ ማይክ ቼክ አድርጉ ይላል። ከዛ በኋላ እነኚህን ስቴፖቹን እንዳለፋችሁ አግሪ የምትለዋን ቲክ አድርጋችሁ አይ አግሪ ቱ ኦል ትሉና ተርምስ ኤንድ ፕራይቬሲ ፖሊሲ ስትሉ ቀጥታ ይከፍታል። ከዛ ምን ይላል እንትን ፔጃችሁን እየዘጋችሁ ወደዛ ወደዚህ እያላችሁ
እንዳትሉ ስክሪን ሼር አድርጉ ይላል። ስክሪናችሁን ሼር አደረጋችሁ ማለት ይሄንን ስክሪን ቀይራችሁ ሌላ ስታደርጉ ለነሱ ያሳያል። ስለዚህ ፌል ይደረጋል ማለት ነው። ስለዚህ የትም አትንቀሳቀሱም። ኢንስትራክሽን አለ እዚህ ጋር። ኢንስትራክሽኑን በደንብ ታነባላችሁ። ዘን ቀጥታ ሪከርዲንግ ስታርት ትላላችሁ። ጥያቄ ይመጣል ማለት ነው። ኤአይ ትጠይቃለች፣ እንደ ሰው በእንግሊዘኛ እያወራች ትጠይቃለች። በጠየቀችው መሰረት ታወራላችሁ። ተንክስ እያለች ትቀጥላለች፣ ፕሮሰስ ታደርጋለች። እያንዳንዱን ስቴፕ በዛ መሰረት ታልፋላችሁ ማለት ነው። ከዛ በኋላ ኦልሞስት ዜር ሚል መጨረሻ ላይ ይመጣል ታይሙ ሲያልቅ። ከዛ ኔክስት ስትሉ እንደዚህ ይመጣል ማለት ነው። እንግዲህ እንደጨረሳችሁ የሚያሳይ ኮንግራትስ የሚል ይመጣል እዚህ ጋር። እንደገና ሎጊን አድርጋችሁ ስገቡ ኢን ፕሮግሬስ ላይ መሆኑን የሚያሳይ ሪቪው እየተደረገ ነው፣ ከሪቪው በኋላ ያለውን ነገር እናሳውቃለን የሚል ነገር ይመጣል ማለት ነው። ስለዚህ ይህንን ስራ ካለፍኩና ወደ ስራ ከገባው እያንዳንዱን ስቴፕ ቀጥዬ ደግሞ የማሳያችሁ ይሆናል። ቀልድ አይደለም፣ በጣም ሲሪየስሊ የሚሰራው ስራ ቢኖር ይሄ ነው። እናንተም ሲሪየስሊ እንድትሰሩ ፈልጋለሁ። ማለት ሳንቀልድ ነገሮች ሳይለወጡ በፊት እኛ የሆነ ነገር መያዝ አለብን። ኤአይ በጣም ብዙ ነገር እየቀየረ ነው። ለምሳሌ ሰሞኑን የምሰራቸው በጣም ብዙ ቪዲዮዎች ይኖራሉ ያሰብኳቸው። እንዴት ፐርፌክት የሆነ አማርኛ ፐርፌክት የሆነ ቪዲዮ በኤአይ መስራት እንደሚቻል፣ እንዴት ፐርፌክት የሆነ ተምኔል፣ እንዲያውም እነኚህ የሰሞኑ ተምኔሎች የኔዎቹ በኤአይ የተሰሩ ናቸው። በአንድ ፕሮምፕት እንዴት እንደምንሰራ አሳያችኋለሁ ሜቢ በቅርብ ጊዜ። እና እንደዚህ አይነት ስራዎቹን እንደተቀበለ ከባባድ ስራዎቹን ለምሳሌ የነርሲንግ የህክምና ስራ ኤአይ ሊወስድ ነው። የህግ ስራ የላወር ስራ ኤአይ ሊወስድ ነው። የሳይኮሎጂ ስራ ኤአይ ሊወስድ ነው። በጣም ብዙ ስራዎች እዚህ ቦታ ላይ ተጠቅሷሉና እኔ ተገርሜያለሁ። እና ምን ያክል ስራ ልናጣ እንደሆነ ገብቷችሁ በዚህ ስራ ላይ ወጥረን ሰርተን አንድ ነገር ላይ መድረስ መቻል አለብን። ቢያንስ ኤአይን ማስተር ማድረግ አለብን ብላችሁ ካሰባችሁ ከዚህ በኋላ ኤአይ ማስተሪንግ ላይ በጣም ፎከስ አድርጌ እሰራለሁ። ምክንያቱም ኤአይ ዓለምን እየቀየረ ነው። እኛም ከኤአይ ጋር ስራችንን ወይም አቅጣጫችንን ሽፍት ማድረግ አለብን። ወደ ኤአይ መጠጋት አለብን። ኤአይን በደንብ ማወቅ አለብን። ከኤአይ ጋር መስራት አለብን። ስራዎቹ ሁሉ የሚመጡት ወደፊት ምናልባት ኤአይን ጋይድ ማድረግ ይሆናል እና ስለዚህ እንደ በፊቱ ፊት ለፊት የሆነ ስራ ላናገኝ እንችላለን። ስለዚህ ከኤአይ ጋር ለመስራት ወደ ኤአይ መጠጋት ግድ ይላል። ለምሳሌ እኔ ደጋግሜ ነግራችኋለሁ። 5 ዓመት ሙሉ አፕወርክ ላይ የቋንቋ ስራ ትራንስሌሽን ስሰራ ነበርና አሁን በቃ 2025 እና 26 ምንም ስራ አልሰራውም። የቋንቋ ትራንስሌሽን ስራ ምንም አልሰራውም። ምክንያቱም ኤአይ ወስዶታል። ፉሊ በቃ ኤአይ ወስዶታል። ምንም የሚደበቅ ነገር የለምና በዚህ ልክ ነገሮች እየተቀየሩ ነውና ነገ ከነገ ወዲያ በጣም ስራ የበዛበት ቦታ ላይ ኤአይ ገብቶ ስራ ሊያሳጣን ይችላል። ስለዚህ እኛ ካሁኑኑ መዘጋጀት መቻል አለብን። ኤአይን ትሬን ማድረግ ከኤአይ ጋር መለማመድ መቻል አለብንና ለዛ ነው ይሄን ስራ ያመጣሁት። ምናልባት ለኔም አዲስ ነው። እንደ አዲስነቴ አብረን ጀምረን አብረን ቀጥለን ሁሉንም ነገር አብረን ፌስ እናደርጋለን ብዬ አስባለሁ። ኦንላይን ስራ መስራት የሚመቻችሁ ስኪል ማዳበር የምትፈልጉ መማር የምትፈልጉ ሰዎች ሰብስክራይብ ማድረግ መከታተል እንዳረሱ። ቀጣይ ቪዲዮ ላይ እስከምንገናኝ መልካም ጊዜ